ሂስቶፓቶሎጂ ዲፓርትመንት ላይ ፊክሳቲቭን ስንጠቀም ከምርጫዎች ውስጥ ሁሉንም አይነት ጥንቃቄዎች ማድረግ አለብን። አንዱ ግን ይህንን አይወክልም። የትኛው ነው ጥያቄው? አሴቶን የምንለው ፊክሳቲቭ እንግዲህ ለስፔሲፊክ ኮንዲሽን ብቻ ነው የምንጠቀመው። ካልሆነ ግን ቲሹ ሽሪንኬጅ ያመጣብናል። ስለዚህ እንደ ሩቲን ፊክሳቲቭ አንጠቀመውም ማለት ነው። ለሩቲን ፊክሴሽን የምንጠቀመው ደግሞ ፎርማሊን ነው። ስታንዳርዱ ፎርማሊን ነው ማለት ነው። ስለዚህ በዚህ መሰረት ትክክል ያልሆነው ቢ ነው። የኢሚዩኒቲ ሪስፖንሳችንን ለመጨመር አድጁቫንት የምንለው አድሚኒስተር ይደረጋል ወይም ይሰጣሉ። ታዲያ ይሄ አድጁቫንት እንዴት ነው የሚሰራ ነው ጥያቄው። አድጁቫንት ማለት ባጭሩ ኢሚዩኒ ሪስፖንሳችንን ለመጨመር አድ የሚደረግ ሰብስታንስ ነው። ስለዚህ በሽታ የመከላከል አቅማችን ይጨምራል ማለት ነው። እንዴት ነው የሚሰራው ደግሞ የሚለውን ስናይ በዋነኝነት አክቲቬት የሚያደርገው ወይም ስቲሙሌት የሚያደርገው ማክሮፌጅ የምላቸው ነው። ሰው ማክሮፌጅ ሴሎችን ስቲሙሌት በማድረግ በሽታ የመከላከል አቅማችንን ይጨምራል ማለት ነው። ስለዚህ መልሱ ዲ ይሆናል። ሱዶሞናስ አየርጂኔሳን ለመለየት ካራክተሪስቲክ የሆነ ፊቸር አላት። ምንድነው ነው ጥያቄው። ሱዶሞናስ አየርጂኔሳ በውስጡ የተለያዩ አይነት ፒግመንቶች አሏት። አንደኛው ፓዮሳያኒን የምንለው ብሉ ግሪን አይነት ፒግመንት የያዘና ፓዮቨርዲን የምንለው የሎ ግሪን አይነት ፒግመንት የያዘ ነው። ስለዚህ ካልቸር ሚዲያ ላይ በምታርግበት ጊዜ ብሉ ግሪን አይነት ኮሎኒ በእነዚህ ፒግመንት አማካኝነት ታሳያለች ማለት ነው። በዛም እንለያታለን። መልሱ ሲ ይሆናል። ኒዜሪያ ጎኔራ እና ኒዜሪያ ሜኒንጃይቲስ ሁለቱም ግራም ኔጌቲቭ ኢንትራሴሉላር ዳይፕሎኮካይ ናቸው። ታዲያ ሁለቱን ለመለየት ቀጣይ የምንጠቀመው ባዮኬሚካል ቴስት የቱ ነው ጥያቄው። ሁለቱን ለመለየት የምንጠቀመው ባዮኬሚካል ቴስት ማልቶስ የምንለው ነው። ለዚህም ደግሞ ኒዜሪያ ሜኒንጃይቲስ ፖዚቲቭ ሪያክሽን ታሳያለች። ኒዜሪያ ጎኔራ ግን ምንም አይነት ሪያክሽን አያሳይም፣ ለማልቶስ ኔጌቲቭ ነው ማለት ነው። ስለዚህ እነዚህን ግራም ኔጌቲቭ ኢንትራሴሉላር ዳይፕሎኮካይን በማልቶስ እንለያቸዋለን። ኒዜሪያ ሜኒንጃይቲስ ለማልቶስ ፖዚቲቭ ነች፣ ጎኔራ ደግሞ ለማልቶስ ኔጌቲቭ ነው። ስለዚህ መልሱ ሲ ይሆናል። ኖርሞፕላስቲክ፣ ሃይፐርፕላስቲክ፣ ሃይፖፕላስቲክ የምላቸው ሪፖርት የምናደርገው ምን አይነት ስሚር ኤግዛሚኔሽን በሚሰራበት ጊዜ ነው ጥያቄው። እነዚህ ቦን ማሮ ስሚር ኤግዛሚኔሽን ላይ ሪፖርት የምናደርግበት መንገድ ነው። ኖርሞፕላስቲክ ማለት ኖርማል የሆነ ሴሉላሪቲ ወይም ደግሞ ኖርማል ብለድ ሴል ፕሮሊፈሬሽን አለ ማለት ነው። ሃይፐርፕላስቲክ ደግሞ ከሆነ የጨመረ ሴሉላሪቲ ይኖራል። ሃይፖ ደግሞ ከሆነ የቀነሰ ሴሉላሪቲ ይኖራል ማለት ነው። ስለዚህ በቦን ማሮ ፊልም ጊዜ እንደዚህ ብለን ሪፖርት እናደርጋለን። መልሱ ዲ ይሆናል ማለት ነው። በፓይፔት በምንሰራበት ጊዜ ሊኬጅ ሲያጋጥም ቼክ ማድረግ ያለብን ቦታ የትኛው ነው ጥያቄው። መጀመሪያ ቼክ የሚደረግበትን ቦታ ከማወቃችን በፊት መነሻን ወይም ኮዙን ማወቅ ይኖርብናል። ሊኬጅ በሚያጋጥምበት ጊዜ የዚህ መነሻ የሚሆነው ኦሪንግ የምንለው ፓርት ዳሜጅ ሲሆን ነው ማለት ነው። እሱን ሄደን ቼክ ማድረግ ይኖርብናል። ነገር ግን ፓይፔቱ በትክክል አታች ካልተደረገ ወይ ደግሞ ዲፕሊ ኢመርስ ካደረግ ነው በምንወስድበት ጊዜ አንግሉ ትክክል ካልሆነ ይሄ ኢናኩሬት የሆነ ዲስፔንሲንግ እንዳይመጣብን ያደርግብናል ማለት ነው። ስለዚህ ጥያቄ ላይ ሊኬጅ ስለሆነ ሀፕን ያደረገው ኦሪንጉ ዳሜጅ ሆኗል ማለት ነው። መልሱ ዲ ይሆናል። የአውቶሜትድ ክሊኒካል ማሽን አድቫንቴጅ ምንድነው ነው ጥያቄው። አውቶሜትድ ማሽኖች ዋነኛ ተግባራቸው ብዙ ሳምፕሎችን በአጭር ጊዜ ፕሮሰስ አድርጎ ውጤት ማውጣት መቻላቸው፣ እንዲሁም ደግሞ የሚያወጡት ውጤት አኪዩሬሲ እና ፕሪሲሽኑ በጣም የተጠበቀ መሆኑ ተመራጭ ያደርገዋል ማለት ነው። ስለዚህ እዚህ ጋር ከተዘረዘሩት ምርጫዎች ውስጥ አውቶሜትድ ማሽኖች ዋነኛ ጥቅማቸው ኩዊከር የሆነ ቲኤቲ ወይም ተርን አራውንድ ታይም ይሆናል። መልሱ ሲ ይሆናል። የዲኤንኤ ፊንገርፕሪንት አንዱ የሞለኪላር ጄኔቲክስ አፕሊኬሽን ነው። ታዲያ ይሄ ለሁሉም ይሰራል። ነገር ግን ለአንዱ ከምርጫ ውስጥ ለአንዱ አንጠቀምበትም። ለየትኛው ነው ጥያቄው። የዲኤንኤ ፊንገርፕሪንት ከሚሰጥባቸው ምክንያቶች ውስጥ አንዱ የመጀመሪያው በወንጀል በሚፈጸምበት ጊዜ ወይም በክራይም ጊዜ ነው። ሁለተኛው ደግሞ ፓተርኒቲ ቴስት የምንለው የአንድ ልጅ ወላጆች ለማወቅ የሚሰራ የዲኤንኤ ምርመራ አለ። እንዲሁም ደግሞ ጤናን ቼክ ለማድረግ የሚሰራ የዲኤንኤ ምርመራ አለ። ከነዚህ ውስጥ ግን ዩኒክ የሆነ ፈርቲሊቲ ቴስት የምንለው ነው። ለፈርቲሊቲ ቴስት የተለያዩ የሆርሞን ምርመራዎች እንጂ የዲኤንኤ ፊንገርፕሪንቲንግ ቴስት አይታዘዝም። ስለዚህ መልሱ ዲ ፈርቲሊቲ ቴስት ይሆናል። ከምርጫዎች ውስጥ ሪኢመርጂንግ ቫይራል ዲዚዝ ዲስክራይብ የሚያደርገው የትኛው ነው ጥያቄው። በኢመርጂንግ እና በሪኢመርጂንግ መካከል ያለው ልዩነት ስንመለከት ኢመርጂንግ ቫይረስ ማለት የማይታወቅ ከዚህ በፊት ኦከር ያላደረገ ቫይረስ ሲከሰት አሊያም ደግሞ በፊት የሚታወቅ የተከሰተ ሆኖ አዲስ ጂኦግራፊካል ኤሪያ ላይ ከዚህ በፊት ተገኝቶ ወይም ተከስቶ የማያውቅበት አዲስ ጂኦግራፊካል ኤሪያ ላይ ደግሞ ሲገኝ ኢመርጂንግ እንለዋለን። ሪኢመርጂንግ ደግሞ የምንለው
ቫይረሱ ለክትባት ወይም ሌሎች መድኃኒቶች ሬዚስታንት ሆኖ እንደገና ዲቨሎፕ ሲያደርግ ካልሆነ ደግሞ ኮንትሮል ከተደረገ በኋላ ህመሙ ወይም በሽታው እንደገና ሲከሰት ደግሞ ሪኢመርጂንግ እንለዋለን። በዚህ ዴፊኒሽን መሰረት መልሱ ሲ ይሆናል። በሳምፕል ኮሌክሽን ጊዜ ቫክሲነር ሜቶድን መጠቀም ሲሪንጅ ሜቶድን ከመጠቀም ምን የተሻለ ጥቅምን ያስገኝልናል ነው ጥያቄው። ቫክሲነር ሜቶድ ምንለው እንግዲህ ባንዴ በተለያዩ ቲቦች ደም ለመቅዳት የሚያስችለን መንገድ ነው። ስለዚህ ብዙ አይነት ቴስቶች በሚታዘዙበት ሰዓት እንደምንፈልገው መጠን ቲዩብ እየቀያየርን የደም ናሙና መውሰድ እንችላለን ማለት ነው። ስለዚህ የሚያስገኝልን ጥቅም ባንዴ የምንፈልገውን አይነት ደም በተለያዩ ቲቦች መቅዳት ያስችለናል። መልሱ ሲ ይሆናል። ኬሚካሎች አንድ ላይ ሲሆኑ ያላቸው ኔት ኢፌክት ለየብቻ ከሚያሳዩት ድምር ኢፌክት የበለጠ ሲሆን ምን ይባላል ነው ጥያቄው። እዚህ ጋር በሰንጠረዥ ተቀምጧል። አንድ ባንድ እናያቸው። ሳይነርጂዝም ማለት ኮምባይንድ የሆነው ኢፌክት ለየብቻ ከሚያሳዩት ከሰም ኢፌክቱ ሲበልጥ ሳይነርጂዝም እንለዋለን። አንታጎኒዝም ደግሞ የምንለው የአንዱ ኢፌክት ከሌላው ኦፖዝ ሲያደርግ ወይም ሲቃወም፣ በተለይ ደግሞ ይሄ ለፖይዝኒንግ የሚጠቀም መድኃኒት ነው ማለት ነው። ፖቴንሺዬሽን ደግሞ የምንለው ብቻውን ቢሰጥ ያን ያክል ምንም አይነት ኢፌክት አያሳይም። ነገር ግን ከሌላ መድኃኒት ጋር ተደምሮ ሲሰጥ የሚያሳየው ኢፌክት ከፍተኛ ነው። አዲቲቭ ደግሞ የምንለው አድ ስናረጋቸው አንድ ላይ ስንሰጣቸው የምናየው ውጤት ሁለቱ ሲደመሩ ከሚያሳዩት ውጤት ወይም ከምንጠብቀው ውጤት ጋር ተመሳሳይ ሲሆን ነው ማለት ነው። በዚህ መሰረት መልሱ የሚሆነው ሳይነርጂዝም ነው። ኮምፕሊት የሆነ ኢንፌክቲቭ የሆነ ቫይራል ፓርቲክል እና የቫይራሉን ኒውክሊክ አሲድ ከሴል ወደ ሴል ትራንስፈር ማድረግ የሚችል የትኛው ነው ጥያቄው። አንድ ባንድ አጠራርገን ስናያቸው ፓይረን ማለት ይሄ ባጭሩ ፕሮቲን ማለት ነው። ኢንፌክሽስ የሆነ ፕሮቲን ነው። ኢንቨሎፕ ደግሞ የምንለው አንዳንድ ቫይረሶች ላይ የሚገኝ እላዩ ላይ እንደ ሽፋን ሆኖ የሚያገለግላቸውና ሃርሽ ኢንቫይሮንመንትን ሬዚስት ለማድረግ የሚረዳ ፓርት ነው፣ የቫይረሱ ክፍል ነው ማለት ነው። ቫይረን ደግሞ የምንለው ኮምፕሊት ነው፣ ኢንፌክሽስ ነው። እንዲሁም ደግሞ ኒውክሊክ አሲድን ከአንድ ሴል ወደ ሌላ ሴል ትራንስፈር ለማድረግ የሚረዳ ቫይረስ ነው። ዲፌክቲቭ ቫይረስ ደግሞ የምንለው ሪፕሊኬት ማድረግ የማይችል የሆነ ፓርቱ ዲሌትድ የሆነ ፓርት ያለው የቫይረሱ አይነት ነው ማለት ነው። ስለዚህ በዚህ መሰረት ትክክለኛው መልስ ቫይረን ነው። መልሱ ሲ ይሆናል። ኬሚካል ሜቶድ ኦፍ ዩሪያ ሜዠርመንት የሚያሳየው ከምርጫ ውስጥ የትኛው ነው ጥያቄው። ስለዚህ ጠየቅነው ፕሪንሲፕሉ ነው። ዩሪያ ሜዠርመንት ፕሪንሲፕሉ የሚሆነው ባይ ኮንደንሴሽን ኦፍ ዩሪያ ዊዝ ዳያሴታል ሞኖክሲን የምንለው ነው። ይሄ ዳይሬክት ሜቶድ ነው። ምን ማለት ነው? ዩሪያ ከዳያሴታል ሞኖክሲን ከምንለው ጋር ሪአክት በሚያደርግበት ጊዜ አንደር አሲዲክ ኮንዲሽን ከለርድ የሆነ ክሮሞጅን ይፈጥራል። በዚህ መሰረት ዩሪያ ምን ያክል እንደሆነ ሜዠር ይደረጋል ማለት ነው። ስለዚህ ፕሪንሲፕሉ ይሄ ነው። መልሱ ዲ ይሆናል። የግሉኮስን ውጤት አፌክት ከሚያደርጉ ነገሮች ውስጥ አንዱ ናሙና የሚወሰድበት ሰዓት ነው። ታዲያ የስኳር ህመምን ዲያግኖስ ለማድረግ ትክክለኛው ናሙና የትኛው ነው ጥያቄው። ስኳርን ለመመርመር ተመራጩ የሆነ ናሙና ኤፍቢኤስ ወይም ፋስቲንግ ብለድ ሹገር የምንለው ነው። ይህም ታካሚያችን ለ8 ሰዓት ከጾመ በኋላ ናሙና ይሰጣል። ውጤቱም ከ126 ሚሊግራም ፐር ዴሲሊትር መብለጥ አይኖርበትም። ከዚህ ከበለጠ ግን ፈርዘር ዲያግኖሲስ ይደረጋል ማለት ነው። 24 አወር የምንለው ይሄ ዩሪን ወይም ለሽንት ናሙና የሚሰራ ነው። ለስኳር ታማሚዎች ነው የሚሰራው። ይሄም የኩላሊታቸው ጤንነት ምን ያክል እንደሆነ ለማወቅ የሚሰራ ነው። ራንደም ብለድ ሹገር ደግሞ የምንለው በማንኛውም ምግብ ከተበላ በኋላ የሚወሰድ ናሙና ነው። ይሄ የስኳር ህመም ዲያግኖስ ለማድረግ ተመራጭ አይነት ናሙና አይደለም። 2 hours ፖስት ፓራንዲያል ደግሞ የምንለው ይሄ ላተንት የሆነ የተደበቀ የስኳር ህመምን ቼክ ለማድረግ የምንጠቀምበት ነው። ስለዚህ የስኳር ህመምን ለመመርመር ተመራጭ የሆነው ናሙና ፋስቲንግ ብለድ ሹገር ነው። መልሱ ኤ ይሆናል። የቴስት ቲዩብን ክዳን በመመልከት በውስጡ የሚይዘው አንቲኮአጉላንት ምን እንደሆነና የሚሰሩ ቴስቶች ምን እንደሆኑ ማወቅ እንችላለን። ታዲያ ቢጫ ክዳን ቴስት ቲዩብ ላይ ቢጫ ቶፒንግ ካለው በውስጡ ኮንቲን የሚያደርገው አዲቲቭ ምንድነው ነው ጥያቄው። በውስጡ ፍሎራይድ ከያዘ የቴስት ቲዩብ ቶፒንግ ግሬ አይነት ቀለም ይኖረዋል። ኢዲቲኤ ከሆነ ደግሞ የላቬንደር ወይም የወይን ጠጅ አይነት ቀለም ይኖረዋል። ሲትሬት ከሆነ ደግሞ ፈዛዛ ሰማያዊ አይነት ቀለም ቶፒኩ ይኖረዋል። ቢጫ ከሆነ ደግሞ ዊዛውት አዲቲቭ ነው የሚሆነው ወይም በውስጡ ምንም አይነት አንቲኮአጉላንት አይዝም ማለት ነው። ከስር ያለችውም ጄል የምትመስለው ነገር ክሎት አክቲቬተር ጄል ነች ወይም ደሙ እንዲረጋ አክቲቬት የሚያደርግ እንጂ አዲቲቭ አይደለም። ስለዚህ መልሱ ሲ ዊዛውት አዲቲቭ ይሆናል ማለት ነው። ኤክስትሪንሲክ ፋክተር የሆኑ የማይክሮቢያል እድገትን ፌቨር የሚያደርጉ ነገሮች ምንድናቸው ነው ጥያቄው። ኤክስትሪንሲክ ፋክተር የምንላቸው እንደ ቴምፕሬቸር፣ ፕሬሸር፣ ሂዩሚዲቲ፣ ፎርስ የመሳሰሉት ከአውትሳይድ ሆኖ አክት የሚያደርጉ ወይም ፌቨር የሚያደርጉ ነገሮች ናቸው። ኢንትሪንሲክ ደግሞ የምንላቸው እንደ ፒኤች፣ ጄኔቲክስ፣ ኤጅ የመሳሰሉት ከባክቴሪያ ኦሪጂኔት ያደረጉ
የሚያደርጉና እድገቱን ፌቨር የሚያደርጉ ነገሮች ናቸው። በዚህ መሰረት የባክቴሪያን እድገት ፌቨር የሚያደርግ ኤክስትሪንሲክ ፋክተር ቴምፕሬቸር ነው። መልሱ ዲ ይሆናል። ቢር-ላምበርት ሎ ክሊኒካል ኬሚስትሪ ላይ የምንጠቀመው ሎ ነው። በቢር-ላምበርት ሎ መሰረት ትክክል ያልሆነው የትኛው ነው ጥያቄው። ቢር-ላምበርት ሎ ባጭሩ ስቴት የሚያደርገው አብዞርባንስ እና ኮንሰንትሬሽን ዳይሬክትሊ ፕሮፖርሽናል መሆናቸው ነው። ኮንሰንትሬሽን ግን ከትራንስሚታንስ ጋር ኢንቨርስሊ ፕሮፖርሽናል ነው። በዚህ መሰረት ትክክል ያልሆነው ዲ ነው። መልሱ ዲ ይሆናል። ስቱል ኤግዛሚኔሽን ላይ የፓራሳይት ትሮፖዜት ስቴጅ ተገኝቷል። ይሄ ትሮፖዜት ስቴጅ ደግሞ በውስጡ አርቢሲን ኢንገልፍ አድርጓል። የተገኘው ፓራሳይት ምን ሊሆን ይችላል ነው ጥያቄው። አርቢሲን ኢንገልፍ ያደረገው ትሮፖዜት ስቴጅ የምንመለከተው ኢንታሜባ ሂስቶሪቲካ ጊዜ ላይ ነው። ሰው በኢንታሜባ ሂስቶሪቲካ ጊዜ ላይ ትሮፖዜት ስቴጁ በውስጡ አርቢሲዎችን ኢንገልፍ ያደርጋል። ይሄም ደግሞ ከኢንታሜባ ዲስፔር ጋር ለመለየት የምንጠቀመው አንዱ ፌቸር ነው ማለት ነው። ስለዚህ የተገኘው ኢንታሜባ ሂስቶሪቲካ ነው። መልሱ ኤ ይሆናል። ካታጎሪው ትሬንድ በሆነ ግሩፕ ኦፍ ኢንዲቪጁዋል ኢኩዊፕድ የሆነ ነው። እንዲሁም ደግሞ በፐብሊኩ አክሰፕት የተደረገ ነው። ታዲያ ይሄ ካታጎሪ የትኛው ነው ጥያቄው። ፕሮፌሽን ማለት አንድ በፐብሊክ ሪኮግናይዝ የተደረገ ኦኩፔሽን ወይም ስራ ማለት ነው። ታዲያ እዚህ ፕሮፌሽን ውስጥ የሚጠቃለሉ ሰዎች በሚገባ የተማሩና ችሎታው ያላቸው ነው። ስለዚህ ፕሮፌሽን ስንል እንደ ሕክምና ለምሳሌ መውሰድ እንችላለን። ፕሮፌሽናል ስንል ደግሞ ይህንን ትምህርት የተማረ ስኪሉን ያዳበረ አንድ ኢንዲቪጁዋልን ይወክላል ማለት ነው። ስለዚህ ሕክምና ፕሮፌሽን ከሆነ ሐኪም ደግሞ ፕሮፌሽናል ይሆናል ማለት ነው። ፕሮፌሽናሊዝም ማለት ደግሞ እዚህ ስራ ውስጥ የሚጠበቅብን ባህሪ፣ ጸባይ፣ ኤቲክስ እነዚህ ፕሮፌሽናሊዝም እንላቸዋለን። ስለዚህ ከላይ በተዘረዘረው መሰረት ትክክለኛው መልስ ፕሮፌሽን ነው። መልሱ ሲ ይሆናል። አርኤንኤ ሲንቴሳይዝ የሚሆንበት ስትራንድ የትኛው ነው ጥያቄው። አርኤንኤ ሲንቴሳይዝ የሚደረገው በትራንስክሪፕሽን ፕሮሰስ ጊዜ ነው። ትራንስክሪፕሽን ፕሮሰስ ማለት ከደብል ስትራንድ ዲኤንኤ ቴምፕሌት አርኤንኤ ሲንቴሳይዝ የሚደረግበት ፕሮሰስ ነው። ስለዚህ ከዚህ ቴምፕሌት ስትራንድ አርኤንኤ ሲንቴሳይዝ ይደረጋል ማለት ነው። ሴንስ ስትራንድ ወይም ኮዲንግ ስትራንድ ግን የምንለው ጀስት እንደ ኮምፕሊመንተሪ ስትራንድ የሚያገለግል እንጂ አርኤንኤ ሲንቴሳይዝ አይደረግበትም። ስለዚህ መልሱ ኤ ቴምፕሌት ስትራንድ ይሆናል። ስፖንታኒየስ የሆነ ቀጣይነት ያለው የደም መፍሰስ በሚኖርበት ጊዜ የደም ቧንቧዎቻችን ይህንን ለማቆም የሚሰሩበት ሂደት ምን ይባላል ነው ጥያቄው። ይሄ ፕሮሰስ ባጭሩ ሄሞስታሲስ እንለዋለን። ሂም ብለድ ማለት ነው፣ ስታሲስ ደግሞ ማቆም ማለት ነው። ስለዚህ በተለያዩ ምክንያቶች ደም መፍሰስ በሚኖርበት ሰዓት ይህንን ለማቆም ሰውነታችን የሚሰራው ስርዓት ሄሞስታሲስ እንለዋለን። ፕላትሌት አግሪጌሽን የሄሞስታሲስ አንዱ ፕሮሰስ ነው። ሙሉ ሲስተሙ ካለቀ በኋላ መጨረሻ ላይ ፕላትሌቶች አግሪጌት እያደረጉ ደም መፍሰስ እንዲቆም ያደርጋሉ። ስለዚህ ፕላትሌት አግሪጌሽን የሄሞስታሲስ የመጨረሻ ስቴፕ ነው እንጂ ሙሉ ሲስተሙ አይደለም። ሄሞሳይቶሜትር ደግሞ የምንለው ዲፍረንሻል ካውንት በምንሰራበት ጊዜ የምንጠቀመው ነው። ሂ ማለት ብለድ ነው። ሳይቶ ማለት ሴል ነው። ሜትር ማለት ሜዠርመንት ነው። ስለዚህ ብለድ ሴሎችን ሜዠር የምናደርግበት ነው። ሂሞፖኤሲስ ደግሞ የምንለው የደም ሴሎች አጠቃላይ የቀይ ደም ሴል፣ የነጭ ደም ሴልና የፕላትሌት ዴቨሎፕመንትን አጠቃሉ የሚያጠናልን ነው ማለት ነው። ስለዚህ በዚህ መሰረት ከደም መፍሰስ ማቆም ስርዓት ጋር ተያይዞ የሚያጠናው ሄሞስታሲስ ነው። መልሱ ቢ ይሆናል። ከምርጫዎች ውስጥ አንዱ ሮንግሊ ማች የተደረገ ግሮዝ ፋክተር ነው። የትኛው ነው ጥያቄው። አንድ ባንድ ስናያቸው ቀይ ደም ሴሎችን ወይም አርቢሲዎች እንዲመረቱ ስቲሙሌት የሚያደርገው ኢራይትሮፖይቲን ነው። ትሮምቦፖይቲን ደግሞ ፕላትሌቶች እንዲመረቱ ስቲሙሌት የሚያደርግ ነው። ማክሮፌጅ ሲኤስኤፍ ደግሞ የምንለው ማክሮፌጅ እንዲመረት ስቲሙሌት የሚያደርግ ነው። ግራኑሎሳይት ሲኤስኤፍ ደግሞ የምንለው ግራኑሎሳይት እንዲመረቱ ስቲሙሌት የሚያደርግ ነው። ግራኑሎሳይት እነማን ናቸው ስንል በዋነኝነት ኒትሮፊል እንዲመረት ስቲሙሌት የሚያደርግ ነው ማለት ነው። ቢ ሊምፎሳይቶች ግን እንዲመረቱ ሬጉሌት የሚያደርገው ኢንተርሉኪን 7 የምንለው ነው ማለት ነው። ስለዚህ ሮንግሊ ማች የተደረገው ቢ ነው። መልሱ ቢ ይሆናል። ኒውክሊክ አሲዶች የኒውክሊዮታይድ ስብስብ ናቸው። ከምርጫዎቹ ውስጥ ሁሉም የኒውክሊዮታይድ ቢልዲንግ ብሎክ ናቸው። አንዱ ግን ከነዚህ ውስጥ አይመደብም። የትኛው ነው ጥያቄው። ኒውክሊዮታይድ 3 ስፔሲፊክ የሆነ ኮምፖነንት አለው ራሱን ሜካፕ ለማድረግ ማለት ነው። የመጀመሪያው ፔንቶስ ሹገር የምንለው ነው፣ በውስጡ 5 ካርበን የሚይዘው ነው። ሁለተኛው ፎስፌት ግሩፕ፣ ሶስተኛው ደግሞ ናይትሮጂነስ ቤዝ የምንላቸው። ከነዚህ ውስጥ ግን አሚኖ አሲድ አይመደብም። አሚኖ አሲድ የፕሮቲን ቢልዲንግ ብሎክ ነው እንጂ የኒውክሊዮታይድ አይደለም። ስለዚህ ከዚህ ውስጥ የማይጠቃለለው አሚኖ አሲድ ነው። መልሱ ዲ ይሆናል።
ኢሚዩን ሲስተማችን ምላሽ ለመስጠት መጀመሪያ ሪኮግናይዝ ማድረግ ያለባቸው ወይም የኢሚዩኒ ሪስፖንሳችን ታርጌት የሆነው የትኛው ነው ጥያቄው። ኢሚዩኒቲ ሲስተማችን ስራ ለመጀመር ፎሪን የሆነ አንቲቦዲ ሪኮግናይዝ ማድረግ አለበት። እነዚህ ፎሪን አንቲቦዲዎች ወደ ሰውነታችን በሚገቡበት ሰዓት ኢሚዩኒቲ ሲስተማችን ሪኮግናይዝ በማድረግ አንቲቦዲዎች መዋጋት ወይም ብሎክ ማድረግ ስራቸውን መስራት ይጀምራሉ ማለት ነው። ስለዚህ መልሱ ሲ አንቲጅን ይሆናል። ከፕሮፌሽናል ላቦራቶሪ ባለሙያ የሚጠበቅ ኢቲካል ቫልዩ ነው አብዛኛው። ነገር ግን አንዱ ከዚህ ውስጥ አይጠቃለልም። የትኛው ነው ጥያቄው። ምርጫው ከዩሪን ሳምፕል ጋር የተያያዘ ስለሆነ ከዚህ ጋር ተያያዙትን ነገሮች እናውራ። በሐኪም የሽንት ናሙና እስከ ታዘዘ ድረስ ባለሙያው ለታካሚው የሚገባውን ነገር አስረድቶ ናሙናውን የመቀበል ግዴታ ይኖርበታል። ታዲያ ናሙናውን በሚያመጣበት ጊዜ ታካሚው ምን ያክል መጠን ማምጣት እንዳለበት፣ ራንደም ከሆነ ራንደም ዩሪን እንዴት ኮሌክት እንደሚደረግ፣ ሚድስትሪም ከሆነ እንደዛው ማስረዳት ይጠበቅበታል ማለት ነው። ኤሊ ግን ከተመለከታችሁት ታካሚው ደስ እንዳሰኘው ናሙናውን ቢያመጣም ባያመጣም ችግር የለውም ይላል። ስለዚህ ይሄ እንደ ኢቲካል ቫልዩ ውስጥ የሚመደብ አይደለም። ስለዚህ መልሱ ኤ ይሆናል። በቶታል WBC ካውንት ጊዜ ሆል ብለድን በ1:20 ሬሽዮ አሲድ ኤጀንት ዳይሌት ይደረጋል። በዚህ ፕሮሲጀር ጊዜ ላይዝ የሚሆነው የትኛው ነው ጥያቄው። ማኑዋል WBC ካውንት በሚሰራበት ጊዜ ተርክ ሶሉሽን የምንለውን እንጨምራለን። ታዲያ የተርክ ሶሉሽን በውስጡ ጀንታል ቫዮሌት እና አሴቲክ አሲድ የምንለውን ይይዛል። የአሴቲክ አሲድ ዋነኛ ተግባር ቀይ ደም ሴሎች ላይዝ እንዲሆኑ ማድረግ ነው። ስለዚህ አንደር ማይክሮስኮፕ ምንም ግር ሳይለን ኒውክሊየትድ የሆኑ WBCዎችን በትክክል መቁጠር እንችላለን ማለት ነው። ስለዚህ የዚህ ዋነኛ ተግባር ቀይ ደም ሴሎች ላይዝ እንዲሆኑ ስለሆነ መልሱ ዲ RBC ይሆናል። ላቦራቶሪዎችን አሲስት እና ሱፐርቫይዝ የሚያደርግ በተጨማሪም ስፔሻሊስት የሆኑ ቴስቶችን ፐርፎርም የሚያደርግ የላቦራቶሪ ኦርጋናይዜሽን የትኛው ነው ጥያቄው። ስትራክቸር እንግዲህ ይህን ይመስላል። ስለዚህ ዲስክሪት ላቦራቶሪዎችን ኮንሰልት የሚያደርጉ እንዲሁም ደግሞ ስፔሲፊክ ቴስቶችን ፐርፎርም የሚያደርጉ ላቦራቶሪዎች ሪጂናል ሆስፒታል ላቦራቶሪስ ናቸው። ስለዚህ በዚህ መሰረት መልሱ ኤ ሪጂናል ሆስፒታል ላቦራቶሪ ይሆናል። ምርጫ ላይ የተዘረዘረው ሁሉም ሲጨምር ወይም ኢንሃንስድ ሲሆን ኤክሰሲቭ የሆነ ብሊዲንግ ችግር የመድማት ችግር ያጋጥማል። ከነዚህ ውስጥ የማይጠቃለለው የትኛው ነው ጥያቄው። የመድማት ችግር ከፕላትሌት ዲስኦርደር ጋር ተያይዞ የሚመጡ ችግሮች ናቸው። እነዚህ ዋነኛ ስራቸው ደም ሲፈስ መርጋት እንዲፈጠር ወይም ቶሎ እንዲቆም ማድረግ ነው። ስለዚህ እዚህ ጋር ችግር ከተፈጠረ ኤክሰሲቭ የሆነ ብሊዲንግ ይኖራል ማለት ነው። ስለዚህ ፕላትሌት ዲስኦርደር ካለ፣ ቫስኩላር ዲስኦርደር የቧንቧዎች ዲስኦርደር ካለ፣ የካጉሌሽን ፋክተር ዲስኦርደር ካለ እነዚህ የመድማት ችግርን በደንብ ኢንሃንስ የሚያደርጉና የሚጨምሩ ነገሮች ናቸው። ነገር ግን ቲ ሊምፎሳይት የምንለው ከኢሚኒታችን ሲስተም ጋር ማለትም በሽታ ከመከላከል ሁኔታ ጋር ተያይዞ ያለ ሴል እንጂ ከፕላትሌት ዲስኦርደር ጋር ያለ ነገር አይደለም። ስለዚህ የቲ ሊምፎሳይት ዲስትራክትድ መሆን በቀላሉ ለህመም ተጋላጭ እንድንሆን እንጂ ኤክሰሲቭ የሆነ ብሊዲንግ ዲስኦርደር እንዲያጋጥመን አያደርግም። ስለዚህ ትክክል ያልሆነው ዲ ነው። ቲ ሊምፎሳይት ከዚህ ውስጥ አይጠቃለልም ማለት ነው። ለአንድ ፕሮጀክት ሬሌቫንት የሆነ ኳሊቲ ስታንዳርድ አይደንቲፋይ የሚደረግበትና እንዴት እንደምናሳካው የምናስብበት ፕሮሰስ ምን ይባላል ነው ጥያቄው። ኳሊቲ ፕላኒንግ ስንል ፕላን የምናደርግበት ነው። ስለዚህ ኦብጀክቲቭም ሴት ይደረግበታል። ኦብጀክቲቭ ስንል ደግሞ ግባችን ምንድን ነው፣ እንዴት ነው ደግሞ ኢምፕሊመንት የምናደርገው የሚለውን አጠቃላይ የሚይዝልን ወይም የሚያሳየን ነው። ኳሊቲ ኮንትሮል ደግሞ ያመጣነው ውጤት አይደንቲፋይ ካደረግነው ሪስክ ጋር እያነጻጸረን ክሮስ ቼክ እያደረግን ኳሊቲውን ኮንትሮል የምናደርግበት ስቴጅ ነው ማለት ነው። ኳሊቲ ኢምፕሩቭመንት ደግሞ የምንለው ሴት ያደረግነውን ኦብጀክቲቭ እና ያመጣነውን ውጤት አይተን ኢምፕሩቭ የምናደርግበት የምናሻሽልበት ስቴፕ ነው። ኳሊቲ አሹራንስ ደግሞ የምንለው ኳሊቲ የሆኑ አክቲቪቲዎችን ፕላን የምናደርግበትና ጥራቱን አሹር የምናደርግበት ስቴጅ ነው ማለት ነው። ስለዚህ በጥያቄው መሰረት ፕላን አድርገን ከዚያንን ኢምፕሊመንት የምናደርግበት ፕሮሰስ ኳሊቲ ፕላኒንግ ነው። ስለዚህ መልሱ ዲ ኳሊቲ ፕላኒንግ ይሆናል። የቲ ሳጅናን እና የቲ ሶሌምን እንቁላል በማይክሮስኮፕ መለየት አንችልም። ታዲያ ይህንን ለመለየት ወይም ዲፍረንሺየት ለማድረግ የቱን መጠቀም ይኖርብናል ነው ጥያቄው። ቲ ሳጅናታና ቲ ሶሌም አንደር ማይክሮስኮፕ መለየት አንችልም። ነገር ግን ይህንን ለመለየት ኤኤፍቢ ስቴኒንግ እንጠቀማለን። ስለዚህ በኤኤፍቢ ስቴኒንግ በምናጥቀልመው ጊዜ ቲ ሳጅናታ እንቁላሉ ወደ ቀይ ይቀልማል ማለት ነው። ቲ ሶሌም ግን ምንም አይነት የቀይ ቀለም አይዝም። ስለዚህ በዚህ መለየት እንችላለን። መልሱ ኤ ኤኤፍቢ ስቴኒንግ ይሆናል።
በሄሞግሎቢን ዩሪያና በሄማቹሪያ መካከል ለመለየት መጠቀም የሌለብን ወይም መጠቀም የማንችለው የትኛው ነው ጥያቄው። ሄማቹሪያ ማለት ሽንት ውስጥ ቀይ ደም ሴል ሲገኝ ነው። ሄሞግሎቢን ዩሪያ ማለት ደግሞ ሽንት ላይ ሄሞግሎቢን ሲገኝ ነው። ስለዚህ በዲፕስቲክ ይሄንን መለየት አንችልም። ምክንያቱም ዲፕስቲክ ላይ ያለው ለብለድ ፖዚቲቭ የሚሆነው ፓራሜትር ቀይ ደም ሴል ውስጥ የሚገኘውን ሄሞግሎቢን የሆነውን ኮምፖነንት ስለሆነ ባይንድ እያደረገ ቀለም ለውጥ የሚያሳየን በሁለቱም ጊዜ ማለትም በሄሞግሎቢንም ዩሪያ ጊዜ በሄማቹሪያም ጊዜ ፖዚቲቭ የሆነ ሪዛልት ያሳየናል ማለት ነው። ስለዚህ በሁለቱ መለየት አንችልም። ፊዚካሊ ግን ስንመለከት ክላውዲ ሬድ ከሆነ የሽንት ናሙናው ቀለሙ ይሄ ሄማቹሪያን ወይም ደግሞ ሽንት ውስጥ ያለ ቀይ ደም ሴልን ያሳየናል። ክሊር ሬድ ደግሞ ከሆነ ሄሞግሎቢን ዩሪያን ወይም ደግሞ ሽንት ውስጥ ያለ ሄሞግሎቢን ያሳየናል። አንድ በዚህ መለየት እንችላለን። በሴንትሪፊዩጌሽን ደግሞ ስንመጣ ሴንትሪፊዩጅ ካደረግነው በኋላ ሱፐርናታንቱ ሙሉ ቀይ ከሆነና ሴድመንቱ ላይ ግን ምንም አይነት ቀይ ቀለም ከሌለ ይሄ ሄሞግሎቢንን ያሳያል ወይም ሄሞግሎቢን ዩሪያን ያሳያል። ነገር ግን ሱፐርናታንቱ ክሊር ሆኖ ሴድመንት ላይ ደግሞ ቀይ ነገሮችን ወይ ቀይ ሴድመንቶችን ከተመለከትን ይሄ ሄማቹሪያ ወይም አርቢሲዎች እንዳሉ ያሳየናል ማለት ነው። አንደር ማይክሮስኮፕ ደግሞ ስንመጣ ሽንቱ ለዲፕስቲክ ፖዚቲቭ ሆኖ ነገር ግን ማይክሮስኮፕ ላይ ምንም አርቢሲዎችን ካልተመለከትን ሄሞግሎቢን ዩሪያ ነው የሚያሳየው ማለት ነው። ታዲያ ለዲፕስቲክ ፖዚቲቭ ሆኖ ግን አንደር ማይክሮስኮፕ ደግሞ ፖዚቲቭ የሆነ ነገር ፖዚቲቭ አርቢሲዎችን ከተመለከትን ደግሞ ይሄ ሄማቹሪያን ያሳያል ማለት ነው። ስለዚህ በእነዚህ መለየት እንችላለን። በዲፕስቲክ ጊዜ ግን ለሁለቱም ለሄሞግሎቢን ዩሪያም ለሄማቹሪያን ፖዚቲቭ ስለሚሆን በዚህ መለየት አንችልም። ስለዚህ መልሱ ቢ ይሆናል። በዲፕስቲክ መለየት አይችልም። ማኮንኪያ ጋር ሴሌክቲቭ እና ዲፈረንሻል ሚዲያ ነው። ታዲያ ዲፈረንሺየት የሚያደርጋቸው ባክቴሪያዎች እነማን ናቸው ነው ጥያቄው። ማኮንኪያ ጋር በውስጡ ክሪስታል ቫዮሌት፣ ባይል ሳልት፣ ላክቶስ እና ኒትራሬድ የምላቸውን ይይዛል። ስለዚህ ማኮንኪያ ጋር ላይ የሚገኘው ስኳር ላክቶስ የምለውን ነው። ላክቶስ ደግሞ በባክቴሪያዎች የሚበላ የስኳር አይነት ነው። ስለዚህ ማኮንኪያ ጋር እነዚህን ላክቶስን የሚበሉ ባክቴሪያዎች ወይም ላክቶስ ፈርመንተር የምላቸውንና ይህንን ላክቶስ እንደ ምግብነት የማይጠቀሙ ነን ላክቶስ ፈርመንተር የምላቸውን ባክቴሪያዎች ዲፈረንሺየት ለማድረግ ይረዳል ማለት ነው። ስለዚህ መልሱ ዲ ይሆናል። ላክቶስ ፈርመንተር እና ነን ላክቶስ ፈርመንተር ባክቴሪያዎችን ዲፈረንሺየት ለማድረግ ማኮንኪያ ጋርን እንጠቀማለን። ከምርጫዎቹ ውስጥ ኢንተስታይናል ፓራሳይት የሆነው የትኛው ነው ጥያቄው። ቲ ቫጂናሊስ እና ቲ ሆሚኒስ የምላቸውን እናያቸው። ትሪኮሞናስ ቫጂናሊስ የምለው ዋነኛ መገኛው ዩሬትራና ቫጂና አካባቢ ነው። ስለዚህ እዛ አካባቢ የሚያጠቃ ህመም ነው ማለት ነው። ትሪኮሞናስ ሆሚኒስ ደግሞ የምንለው አንጀታችን ጋር ወይም ኢንተስታይናል ትራክት አካባቢ የሚያጠቃን ፓራሳይት ነው ማለት ነው። ትራይፓኖዞማ ክሩዚ የምንለው ደግሞ በቬክተር የሚተላለፍ ነው። ቻንካስ ዲዚዝ የምለውን ነው የሚያመጣብን። ሌሽማኒያ ዶኒቮኒ ደግሞ የምንለው ኢንትራሴሉላር ፓራሳይት ነው። ሌሽማኒያሲስ የምለውን ህመም ያስከስትብናል ማለት ነው። ስለዚህ ከነዚህ ውስጥ ኢንተስታይናል ፓራሳይት የሆነው ቲ ሆሚኒስ ወይም ትሪኮሞናስ ሆሚኒስ ነው። መልሱ ቢ ይሆናል። ጀነራል ጎል ስታብሊሽ በሚደረግበት ጊዜ በላቦራቶሪ ስታፍ ኢምፕሊመንት መደረግ ያለባቸው ስቴፖች እነማን ናቸው ነው ጥያቄው። ይህንን ጀነራል ጎል ኢምፕሊመንት ለማድረግ ስንፈልግ ኮንሲደር ማድረግ ካለብን ነገሮች ውስጥ አንደኛው ኮስት ኢፌክቲቭነስ ነው። ምን ያክል ኢፌክቲቭሊ ያዋጣናል ነገሩ የሚለውን ቼክ መደረግ አለበት። ሁለተኛው ደግሞ ስራ ከመጀመሩ በፊት ጎል ቀድሞ ሴት መደረግ ያለበት ነገር ነው። ስለዚህ ሰከንዳሪና ተርሸሪ ስቴትም የምንላቸው እነዚህ ቀድሞ አንድ ላይ ከጎል ጋር ሴት መደረግ ያለባቸው ነገሮች ናቸው። ከዛ በኋላ ነው ወደ ቀጣይ ስቴፕ የምንሄደው ማለት ነው። ፕራይመሪ ኤክስተርናል ጎልም ስቴት መደረግ አለበት። ስለዚህ ጀነራል ጎል ሴት በምናደርግበት ሰዓት ላይ ምን ያክል ኮስት ኢፌክቲቭ ነው ወይ ጎላችን ምንድነው የሚለውን ከዛ ሰከንዳሪ፣ ተርሸሪ፣ ፕራይመሪ ኤክስተርናል ጎል የምንላቸው ሁሉ ቀድሞ ስቴት መደረግና ኦርጋናይዝ መደረግ ያለባቸው ነገሮች ናቸው። ስለዚህ በዚህ መሰረት ትክክለኛው መልስ ዲ ይሆናል። ፕራይመሪ ኤክስተርናል ጎል ስቴት መደረግ አለበት። በግለሰብና በገቨርንመንት ኤጀንሲ መካከል ያለውን ሪሌሽንሺፕ ዲል የሚያደርገው የህግ አይነት የትኛው ነው ጥያቄው። እነዚህ ፐብሊክ ሄልዝ ላይ ያሉ ህጎች ናቸው። ፕራይቬት ሎ የምንለው ዲል የሚያደርገው በኢንዲቪጁዋሎች መካከል ወይም ደግሞ በኦርጋናይዜሽኖች መካከል እርስ በርስ ያለውን ግጭት ሴትል ለማድረግ የሚጥር ህግ ነው ማለት ነው። ኢትስ አሞንግ ኢች አዘር። ኮንትራክት ሎ እና ቶርት ሎ የምንለውም የፕራይቬት ሎ አንዱ አካል ናቸው። ፐብሊክ ሎ ግን የምንለው በገቨርንመንት ወይም በስቴት መካከልና በኢንዲቪጁዋል መካከል ያለውን ሪሌሽንሺፕ ዲል ለማድረግ የሚጥር ህግ ነው ማለት ነው። ስለዚህ በዚህ መሰረት መልሱ ዲ ፐብሊክ ሎ ይሆናል።
በጣም ቢጫ የሆነ ቢር ብራውን አይነት ቀለም ያለው የሽንት ናሙና ወደ ላብራቶሪ መጥቷል። ምሳ ሰዓት ላይ ስለነበረ የላብራቶሪ ባለሙያው ሳይሰራው ዴስክ ላይ ትቶት ወጥቷል። ተመልሶም ሲመጣና ናሙናውን ሲሰራው ለሁሉም የሽንት ፓራሜትሮች ኔጌቲቭ ነው የሆነው፣ ቢሊሩቢን ጨምሮ ኔጌቲቭ ውጤት የተመለከተው። በቀጣይ ምን ማድረግ አለበት ነው ጥያቄው። ቢሊሩቢን ብርሃን ከነካው አለም ደግሞ አትሩም ቴምፕሬቸር ረዘም ላለ ጊዜ ከተቀመጠ ወደ ባይልቨርዲን ኦክሲዳይዝ ያደርጋል። በዚህ ጊዜ በሽንት ናሙና ውስጥ የሚገኘው የቢሊሩቢን መጠን በጣም ይቀንሳል ወይም ኔጌቲቭም ሊሆን ይችላል። በዚህ ምክንያት የላብራቶሪ ባለሙያው ይህን ውጤት ሪፖርት ማድረግ አይጠበቅበትም። ነገር ግን እንደገና ሪኮሌክት በማድረግ ውጤቱን መስራትና ኢቫሉዌት ማድረግ ይኖርበታል ማለት ነው። መልሱ ኤ ይሆናል። ኳሊቲ አሹራንስ ፌዝ ላይ ሁሉም ጋር የሚገኘው ኮመን የሆነው የትኛው ነው ጥያቄው። ኳሊቲ አሹራንስ 3 ፌዝ አለው። ፕሪ አናሊቲካል፣ አናሊቲካል እና ፖስት አናሊቲካል የምንለው። ስፔስመን ኮሌክሽን ወይም ሳምፕል ኮሌክሽን የምንለው ፕሪ አናሊቲካል ፌዝ ነው። ከስተመር ሰርቪስ ኳሊቲ አሹራንስ ላይ የሚጠቃለል ሰርቪስ አይደለም። ቴስት ኢቫሉዌሽን ሞስት ኦፍ ዘ ታይም አናሊቲካል ፌዝ ነው፣ ከቴስት ፕሮሰሲንግ ጋር ተያይዞ ያለ ስለሆነ ማለት ነው። ሪከርድ ኪፒንግ ደግሞ ሶስቱም ጋር ኮመን ነው። ምን ማለት ነው? አንድ ታካሚ መጥቶ ሳምፕል በምንወስድበት ጊዜ እንመዘግባለን። ቴስቱ ፕሮሰስ በሚደረግበት ሰዓት ላይ ይመዘገባል። ከዛ ደግሞ ዶክመንቴሽን ላይ ወይም ፖስት አናሊቲካል ፌዝ ላይ ይመዘገባል ማለት ነው። ስለዚህ ሪከርድ ኪፒንግ ሶስቱም ጋር ያለ ኮመን የሆነ ስለሆነ መልሱ ቢ ሪከርድ ኪፒንግ ይሆናል ማለት ነው። አንድ የላብራቶሪ ባለሙያ ሬጀንቶችን በትክክለኛ ሙቀት ስቶር ማድረግ አለበት። ታዲያ ከስራ ሲወጣ ፍሪጅ ውስጥ መግባት የሌለባቸው አትሩም ቴምፕሬቸር ስቶር መደረግ ያለበት ሬጀንት የትኛው ነው ጥያቄው። ካልቸር ሚዲያ ላይ ስንጀምር የዚህ ስቶሬጅ ኮንዲሽኑ ራሱ በፍሪጅ ቴምፕሬቸር ማለትም ከ2 እስከ 8 ዲግሪ ሴልሺየስ ባለው ነው ስቶር መደረግ ያለበት። የእርግዝና ምርመራና አርፒአር ወይም ሲፊሊስ የምላቸው ምርመራዎች ብዙ ቦታ ላይ አትሩም ቴምፕሬቸር ነው ስቶር የሚደረጉት። ነገር ግን ረዘም ላለ ጊዜ ስቶር በሚደረጉበት ሰዓት ፍሪጅ ውስጥ እንዲገቡ ዲፍሌታቸው ያዛል። በተለይ አርፒአር የምንለው ኮት የሚያደርገው አንቲጀን ካርዶሊፒን የምንለው የሊፒዱ አንቲጀን አት ፍሪጅ ቴምፕሬቸር ላይ ስቶር ቢደረግ የበለጠ ስቴብል እንደሚሆን ሊፍሌቱ ይናገራል። ዩሪን ዲፕስቲክ ግን የምንለው ለእርጥበት በጣም ሴንሲቲቭ ስለሆነ ስቶሬጅ ኮንዲሽኑ የራሱ የተዘጋጀው ቦትል ውስጥ አትሩም ቴምፕሬቸር ማስቀመጥ ነው። ስለዚህ ፍሪጅ ውስጥ በፍጹም መግባት የለበትም። መልሱ ዲ ዩሪን ዲፕስቲክ ይሆናል ማለት ነው። ከምርጫዎቹ ውስጥ አንዱ በአዳፕቲቭ ፕሪንሲፕል ኦፍ ሴል በትክክል ማች ተደርጓል። የትኛው ነው ጥያቄው። ሴል በተለያዩ ምክንያቶች ውስጥ ስትረስ ውስጥ ሲገባ በተለይ በኒውትሪየንት ዲፕሌሽን ሊሆን ይችላል፣ በኢንቫይሮንመንታል ቼንጅ ወይ በቼንጅ ኦፍ ፒኤች በኤኒ ምክንያት ስትረስ ውስጥ ሲገባ ሰርቫይቭ ለማድረግ አዳፕት የሚያደርግበት የተለያዩ ሜካኒዝሞች አሉት። የመጀመሪያው አትሮፊ የምንለው ነው። አትሮፊ ማለት ሴሎች የሰብስታንስ ሎስ በሚያጋጥማቸው ጊዜ ሳይዙን እየቀነሱት ሽሪንክ እያደረጉ የሚመጡበት ፕሪንሲፕል ነው ማለት ነው። ሃይፐርትሮፊ ደግሞ ሲሆን በተቃራኒ ይሆንና የሴል ቁጥር አይጨምርም፣ ነገር ግን ሳይዙ እየጨመረ የሚመጣበት ሁኔታ ነው ማለት ነው። ሃይፐርፕላዣ ደግሞ የምንለው የሴሎች ቁጥር እየጨመረ ሲመጣ ሃይፐርፕላዣ እንለዋለን። ሜታፕላዣ ደግሞ የምንለው የአንዱ ሴል ታይፕ በሌላ ሴል ታይፕ ሪፕሌስ ሲደረግ ያለው ኮንዲሽን ሜታፕላዣ እንለዋለን። በዚህ መሰረት በትክክል ማች የተደረገው አትሮፊ ስለሆነ መልሱ ቢ ይሆናል። ኢንሴክቶች ላይ የሚገኘው የካርቦሃይድሬት አይነት የትኛው ነው ጥያቄው። የኢንሴክት ኤግዞስኬሌተንን ሜክ ለማድረግ እንዲሁም ደግሞ የፈንገሶችን ሴል ውሎች ለመስራት የሚጠቅመው የካርቦሃይድሬት አይነት ቺትን የምንለው ነው። ስለዚህ መልሱ ሲ ቺትን ይሆናል። ለታይፕ 1 የስኳር ህመም ታማሚ ላይ ከፍተኛ የኬቶን መጠን ከተገኘ ምንን ሊያመላክት ይችላል ነው ጥያቄው። ታይፕ 1 የስኳር ታማሚዎች ላይ ሰውነታቸው ውስጥ ኢንሱሊን የለም ወይም ደግሞ መጠኑ በጣም አነስተኛ ነው። ስለዚህ ሰውነታቸው ግሉኮስን ሳብሮ ለመጠቀም ኢንሱሊን መወጋት አለባቸው ማለት ነው። ካልሆነ ግን ግሉኮስን ሳብሮ መጠቀም ስለማይችል በቦታው ፋትን ብሬክዳውን አድርጎ ለኃይል ምንጭነት ይጠቀማል ማለት ነው። ፋት ብሬክዳውን ከተደረገ ደግሞ ኬቶን ሽንታቸው ላይ ይገኛል። ይሄ ከዲያቤቲክ ኬቶአሲዶሲስ ጋር ይያያዛል ማለት ነው። ስለዚህ ታካሚ ላይ ከፍተኛ የኬቶን መጠን ታይቷል ማለት ፑር ዳያቤቲክ ሞኒተሪ ማኔጅመንት አለ ማለት ነው። ታካሚው መድኃኒቱን በትክክል እየወሰደ አይደለም ወይም ደግሞ የተከለከሉ ምግቦችን እንደ ፓስታ የመሳሰሉትን በጣም እየተመገበ ነው። ስለዚህ ፑር የሆነ ማኔጅመንት አለ ማለት ነው። መልሱ ኤ ይሆናል። የፓክድ ሴል ቮሊዩም ሌላ ስሙ ምንድነው ነው ጥያቄው።
ፓክድ ሴል ቮሊዩም ማለት የቀይ ደም ሴሎች ቮሊዩም ሲካፈል ለሆል ብለድ ቮሊዩም ማለት ነው። ስለዚህ የዚህ ሬሾ በፐርሰንት መልክ ይቀመጣል ማለት ነው። ፒሲቪ ማለት ባጭሩ ሄማቶክሪት ማለት ነው። ሄማቶክሪትም በአንድ ኮሌክት በተደረገ ቬነስ ወይም ካፒላሪ ብለድ ውስጥ ምን ያክል ፐርሰንቱን ቀይ ደም ሴሎች ይይዛሉ የሚለውን የምናውቅበት ምርመራ ነው። ስለዚህ ፓክድ ሴል ቮሊዩም ሌላ ስሙ ሄማቶክሪት ስለሆነ መልሱ ኤ ይሆናል። እንደ ላብራቶሪ ሳይንቲስት ለህብረተሰቡ የጤና ትምህርት እንዲሰጡ ይጠበቅባቸዋል። ታዲያ የምትሰጡት መልእክት በአይጥ ሽንትና ሰገራ የተበከለውን ነገር አስወግዱ ከሆነ ኮሚኒቲውን ከምን እየጠበቃችሁት ነው ጥያቄው። ይሄን ለመለስ የእያንዳንዱ መታለፊያ መንገድ ማወቅ ጥሩ ነው። ሮደንት ቦርን ቫይረስ የምንላቸው እነማን ናቸው? ሮደንት ቦርን ቫይረስ ወይም ከአይጥ ጋር በተያያዘ የሚተላለፉ ህመሞች እንደ ሃንታ ቫይረስ፣ ላሳ ፊቨር እና ሄሞራጂክ ፊቨር የምንላቸው ተጠቃሽ ናቸው። ኢንፍሉዌንዛን ብንመለከት ኤርቦን ድሮፕሌት በምንለው ማለትም ከተጠቃ ሰው ጋር በቅርበት በምንሆንበት ጊዜ በሽታውን ወደኛ ኢንጀስት ስናደርገው ተያይዞ የሚይዘን ነው። ኮሮና ቫይረስም በዚህ ይተላለፋል። ፌኮ ኦራል ሩት አለው። እንዲሁም በሜካኒካል ትራንስሚሽን ማለትም በቬክተር ሊተላለፍ ይችላል። ኢቦላ ደግሞ ከተጠቃ ሰው ጋር በዳይሬክት ኮንታክት የሚተላለፍ ነው። ስለዚህ ሮደንት ቦርን ቫይረስ የምንላቸው ውስጥ ሃንታ ቫይረስ ምርጫው ላይ ስላለ ኮሚኒቲውን ከሃንታ ቫይረስ እየጠበቅነው ነው። መልሱ ሲ ይሆናል። ብለድ ካልቸር ከተሰራ በኋላ በፍሪጅ ቴምፕሬቸር ማለትም ከ2 እስከ 8 ዲግሪ ሴልሺየስ በሆነ ሙቀት የሚያድግ የባክቴሪያ እድገት ተመልክታቸዋል። አይዞሌት የተደረገው ባክቴሪያ ምን ሊሆን ይችላል ነው ጥያቄው። አብዛኞቹ ኦልሞስት ሁሉም በሚባል ደረጃ ባክቴሪያዎች ሜዞፊሊክ ናቸው። ይምን ማለት ነው ከ20 ዲግሪ ሴልሺየስ እስከ 45 ዲግሪ ሴልሺየስ ባለው ሙቀት ውስጥ ማደግን ይመርጣሉ። በተለይ ለአብዛኞቹ ኦፕቲመም ቴምፕሬቸራቸው 37 ዲግሪ ሴልሺየስ ወይም ቦዲ ቴምፕሬቸር የምንለው ነው። ታዲያ ከነዚህ ባክቴሪያዎች ሜዲካል ኢምፖርታንት ከሆኑት ማለት ነው ሊስቴራ ሞኖሳይቶጂነስ ግን ሳይኮፊሊክ ነች። ማለትም በፍሪጅ ቴምፕሬቸር ነው ማደግ የምትፈልገው። በተለይ ደግሞ በ4 ዲግሪ ሴልሺየስ ባክቴሪያው አይዞሌት ይደረጋል። ስለዚህ የተገኘው ሊስቴራ ሞኖሳይቶጂነስ ነው። መልሱ ዲ ይሆናል።